ሰላም ጤና ይስጥልን ክቡራትና ክቡራን እንደምን ሰንብታችኋል? ከቅሬላ ቲዩብ ኦፊሻል የሰዓቱን የስፖርት መረጃዎች ይዘን ቀርበናል። የ34ኛው ሳምንት የእንግሊዝ ፕሪምየር ሊግ ጨዋታ የመጨረሻው ቀን ውድድር ተደርጓል። በኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትዶች ብሬንትፎርድን ገጥመው 2-1 በሆነ ውጤት አሸንፈዋል። የአውሮፓ ቻምፒየንስ ሊግ ላይ ለመሳተፍ ተስፋቸውን የበለጠ አለምልመዋል። ብሩኖ ቦርጌሽ ፈርናንዴዝ በእንግሊዝ ፕሪምየር ሊግ በአንድ የውድድር ዘመን 20 ጎል የተያዘውን ሪከርድ ለመስበር አንድ የቀረው ሆኗል። 19ኛው ላይ ደርሷል። የቴሪ ዳንኤል ኦኖሪን ሪከርድ ለመስበር ወይም ደግሞ አቻ ለመሆን ቀጣዮቹ ጨዋታዎች በብሩኖ ቦርጌሽ ፈርናንዴዝ የአሲስት ሁኔታ ላይ የሚመሰረቱ ይሆናሉ። ካሲሜሮ እጅግ እየገነነ የመጣው ብራዚላዊ 34 ዓመት ተጫዋች በኦልድ ትራፎርድ የማንቸስተር ዩናይትድ ደጋፊዎች እየተማጸኑት ይገኛሉ። እባክህ አንድ ተጨማሪ የውድድር ዘመን የሚል ባነር በተደጋጋሚ በደጋፊዎች ተይዞ እየታየ ይገኛል። ብራዚላዊው በዚህ የውድድር ዘመን ከማንቸስተር ዩናይትድ የሚሰናበትበት የመጨረሻው ዓመት መሆኑን ከተናገረ በኋላ ፍላጎቶች ከፍ ብለው እየተሰሙ ነው። ዩናይትዶች የዚህን ተጫዋች ምትክ በምን መልኩ ሊያመጡት ይችላሉ የሚለው አሁንም አነጋጋሪ ሆኗል። በዛሬው ጨዋታም ካሲሜሮ እንደተለመደው የጨዋታው ኮከብ የሚያስብለውን ብቃት ማሳየት ችሏል። የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ ወደ ቱርክ ተጉዟል። ወደ ቱርክ ተጉዘው የአርሰናል መሰረታዊ ችግር የሆነው ሁነኛ 9 ቁጥር ፍለጋ ላይ ንግግር አድርጓል። ቪክተር ኦሲሜን ወደ አርሰናል ሊመጣ ይችላል ወይ? የአርሰናሉ ስፖርቲንግ ዳይሬክተር የረጅም ጊዜ እቅድ ይዘው እየተነጋገሩበት እንደሆነ ተሰምቷል። ከዛ በተረፈ አንድሪያ ቤርታ ወደ አርሰናል ከመጡ በኋላም የቀጠሯቸው ተጫዋቾች በቡድን ውስጥ ያላቸው ስኬታማነትና በክረምቱ የተጫዋቾች ዝውውር ገበያ እና በመጪዎቹ የዝውውር መስኮቶች አንድሪያ ቤርታ ወደ አርሰናል እነማንን ሊያመጡ አስበዋል የሚለውን በዝርዝር የምንመለከት ይሆናል። አብራቸው እንድትቆዩ በአክብሮት እንጋብዛለን። ክቡራትና ክቡራን ይህ ቅሬላ ቲዩብ ኦፊሻል ነው። የ34ኛው ሳምንት የእንግሊዝ ፕሪምየር ሊግ ጨዋታ ማንቸስተር ዩናይትድ በኦልድ ትራፎርድ ስቴዲየም ብሬንትፎርድን አስተናግዷል። ጨዋታውን ለመከታተል 73733 ተመልካቾች በሜዳ ተገኝተው እንደነበር ለማወቅ ተችሏል። በኦልድ ትራፎርድ ስቴዲየም የማንቸስተር ዩናይትድ ደጋፊዎች ወደዚህ ጨዋታ ሲመጡ ዩናይትዶች የአሸናፊነት ቅድመ ግምትን ይዘው የመጡ ቢሆንም ከብሬንትፎርድ ጋር የነበራቸው የቅርብ ጊዜ ግንኙነትን ለተመለከተ ምናልባትም ማንቸስተር ዩናይትድ ይህን ጨዋታ በጥንቃቄ እንዲወጣ አስፈላጊ ሆኖ ነበር ማለት ይቻላል። ዩናይትዶች ከዚህ ጨዋታ አስቀድሞ ከቸልሲ ጋር ያደረጉትን ውድድር 1-0 በ33ኛው ሳምንት አሸንፈው እንደነበር ይታወቃል። ከዛ በፊት በሊድስ ዩናይትድ 2-1 የተሸነፉበት አጋጣሚ አይረሳም። በአንጻሩ ብሬንትፎርድ ያለፉትን 5 የፕሪምየር ሊግ ጨዋታዎች በአቻ ውጤት ማጠናቀቃቸው ይታወሳል። ብሬንትፎርድ ከፉልሃም፣ ከኤቨርተን፣ ከሊድስ ዩናይትድ፣ ከዎልቭስ እንዲሁም ደግሞ ከበርንማውዝ በተመሳሳይ 0-0 እና 2-2 ጨዋታቸውን ያጠናቀቁበት ውጤት እንደነበር መናገር ይቻላል። ክሪስ ካቫና በመሃል ዳኝነት ጨዋታውን ሲመሩት ጄምስ ቤል የዕለቱ የቪዲዮ አሲስታንስ ሪፈሪ ሆነው ጨዋታውን መዳኘታቸው ታውቋል። በጨዋታው ማንቸስተር ዩናይትድ 2-1 ሲያሸንፍ ካሲሜሮ እንዲሁም ደግሞ ቤንጃሚን ሼሽኮ ጎሎቹን አስቆጥሯል። ካሲሜሮ በጭንቅላት እንደተለመደው ማስቆጠር ችሏል። በጭንቅላት ከሃሪ ማጓየር የተሻገረለትን ኳስ ነው ወደ ጎልነት የቀየረው። በአንጻሩ ብሩኖ ቦርጌሽ ፈርናንዴዝ በማንቸስተር ዩናይትድ የአንድ የውድድር ዘመን 19ኛ አሲስቱን ለቤንጃሚን ሼሽኮ አቀብሎ ወደ ሪከርድ የተንደረደረ መሆኑን አሳይቷል። ቤንጃሚን ሼሽኮም እጅግ ድንቅ የሆነ አጨራረስን ማድረግ ችሏል። የእንግዳው ብሬንትፎርዶችን ጎል 87ኛው ደቂቃ ላይ ማቲያስ የንሰን ማስቆጠር ችሏል። በ6 ጨዋታዎች ሁለተኛ ጎሉን ዩናይትድ ላይ ማስቆጠር የቻለበት አጋጣሚ ለማቲያስ የንሰን ተፈጥሮለታል። ይህ ጎል ከተቆጠረ በኋላ የብሬንትፎርዶች ጫና ከፍተኛ ሆኗል። ተጨማሪ 5 ደቂቃዎች ቢሰጡም ማንቸስተር ዩናይትድ በተለይም ካሲሜሮ የጨዋታው ምርጥ የተባለበት እንቅስቃሴ እንዲያሳይ ሆኖ በዩናይትድ ላይ ደረሱትን ጫናዎች ተቋቁመው ለመውጣት ችሏል። የማንቸስተር ዩናይትድ ቡድን በጨዋታው እንቅስቃሴ ምናልባትም ውጤት አስጠብቆ ለመውጣት የሄደበት መንገድ አስደናቂ ቢሆንም ነገር ግን ጫና መቋቋም ላይ አሁንም ጥያቄዎች እንዳሉበት ለማሳየት ችሏል። አሰልጣኝ ማይክል ካሪክ በዕለቱ የጨዋታ እንቅስቃሴ በማንቸስተር ዩናይትድ በኩል ላመንስን በቋሚ ግብ ጠባቂነት አሰልፏል። ዲየጎ ዳሎ፣ ሃሪ ማጓየር፣ አይዳን ሄቨን እና ሉክ ሾው በተከላካይ መስመር ላይ ተሰልፏል። ሃሪ ማጓየር ከቅጣት መልስ ነው ይህንን ጨዋታ ማድረግ የቻለው። ካሲሜሮ እና ኮቪ ሜኖ ተከላካይ ፊት የቆሙ ሲሆን ብሩኖ ፈርናንዴስ፣ አማድ ዲያሎ እና ቤንጃሚን ሼሽኮ ደግሞ በማጥቃቱ እንቅስቃሴ ላይ ይገኛሉ። ጨዋታው በተጀመረ የመጀመሪያው ደቂቃ ላይ እጅግ ድንቅ በሆነ ጥበብ ኮቪ ሜኖ ኳሱን ጨርሶ ለአማድ ዲያሎ ቢያቀብልም አማድ ዲያሎ እድሉን መጠቀም አልቻለም። በተከላካይ ተጨርፎበት ኳሱ መውጣቱ የመጀመሪያዎቹ ደቂቃዎች የማንቸስተር ዩናይትድ አስቆጪ አጋጣሚ ተደርገው ሊጠቀስ ይችላል። በኬቨን አንድሪውስ የሚመሩ ብሬንትፎርዶች
በተለይም በአብዛኛው ሁለተኛው አጋማሽ በኳስ ቁጥጥርም ሆነ በማጥቃቱ እንቅስቃሴ ከማንቸስተር ዩናይትድ ተሽለው የታዩበት አጋጣሚ ተፈጥሯል። ማንቸስተር ዩናይትድ ይህንን ጨዋታ ማሸነፉን ተከትሎ በደረጃ ሰንጠረዡ ላይ አሁንም ጥሩ የሚባል ግስጋሴ ማድረግ የቻለበትን እድል ፈጥሯል። 61 ነጥቦችን ሰብስቧል። ከ34 ጨዋታ 17 ድል ሲያደርግ 10 አቻ ወጥቶ 7 መሸነፉ ይታወቃል። 60 ጎሎችን በተጋጣሚ መረብ ላይ ያሳረፈው ዩናይትድ 46 ጎሎች ተቆጥሮበታል። 14 የግብ ክፍያና 60 ነጥቦችን በመያዝ ከተከታዩ ሊቨርፑል በ3 ነጥቦች ከፍ ብሎ ሶስተኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ ቀጣይ ጨዋታውን የሚያደርገው በ35ኛው ሳምንት መርሃ ግብር ከሊቨርፑል ጋር እንደሆነ ይታወቃል። ከሊቨርፑል ጋር ይህንን ጨዋታ ማንቸስተር ዩናይትድ በኦልትራፎርድ ስቴዲየም የፊታችን እሁድ የሚያደርግ ይሆናል። በእርግጥ ይህን ጨዋታ ማንቸስተር ዩናይትዶች ማሸነፍ ከቻሉ የአውሮፓ ቻምፒየንስ ሊግ የሚቀጥለው ዓመት ተሳትፏቸውን በሚገባ ማረጋገጥ የሚችሉበት ውጤትን ያረጋግጣሉ። ይህ ካልሆነ በሊቨርፑል ጨዋታ ሽንፈት የሚገጥማቸው ከሆነ ቀጣዮቹ ጨዋታን ከግምት ውስጥ ማስገባት ይቻላል ወይም ደግሞ ከግምት ውስጥ የሚያስገቡ ይሆናል። የማንቸስተር ዩናይትዶቹ አሰልጣኝ ሚካኤል ካሪክ ከጨዋታው መጠናቀቅ በኋላ በተለይም በሁለተኛው 45 ደቂቃ ጫና ሲበዛ የተከላካዩን ቁጥር ወደ 5 የቀየረበት መንገድና ተከላካዮቹ በአጠቃላይ የቡድኑ ተጫዋቾች ውጤት አስጠብቀው ለመውጣት የሄዱበት መንገድ እጅግ አስደናቂ ነበር ሲል ሀሳቡን ሰጥቷል። የማንቸስተር ዩናይትድ ቡድን በዚህ የውድድር ዘመን በቀሪዎቹ ጨዋታዎች ልዩ ትኩረት አድርጎ የሚንቀሳቀሰው የአውሮፓ ቻምፒየንስ ሊግ የሚገባበት ውጤትን ነው ሲል ተናግሯል። የ34 ዓመቱ ብራዚላዊ ካሲሜሮ በኦልትራፎርድ ዩናይትድ ደጋፊዎች ዘንድ አሁንም እንደተወደደ ይገኛል። እንደ ወይን የውድድር ዘመኑ ማብቂያ ላይ የጣፈጠ የመጣው ብራዚላዊ ካሲሜሮ በደጋፊዎች አትሂድብን የሚሉ ባነሮች ተይዘውለት እየታዩ ይገኛሉ። 2022 እንደ ጎርጎሮሳውያኑ የዘመን ቀመር ወደ ኦልትራፎርድ ስቴዲየም ከመጣ በኋላ በርካታ ስኬቶችን ከማንቸስተር ዩናይትድ ጋር ማሳለፍ ችሏል። በመከራዎቹ ቀናቶችም ያለውን የሰጠ ለማንቸስተር ዩናይትድ ሁነኛ ወገን መሆኑን ያሳየ ብራዚላዊ በኦልትራፎርድ ቲያትርስ ኦፍ ድሪምስ የማይረሳም ድንቁ ተጫዋች ሆኗል። ካሲሜሮ ወደ ዩናይትድ ከመጣ በኋላ 2 ታላላቅ ዋንጫዎችን ከቡድኑ ጋር ማሸነፍ ችሏል። የካራባኦ ዋንጫን 2023 ላይ፣ ኤፍኤ ካፕን 2024 ላይ ማሸነፍ የቻለበት አጋጣሚ እንዲሁ ይጠቀሳል። 158 ጨዋታዎችን ለማንቸስተር ዩናይትድ በሁሉም ውድድሮች አድርጓል። 26 ጎሎችን ለማንቸስተር ዩናይትድ ማስቆጠር ችሏል። በ108 የፕሪሚየር ሊግ ጨዋታዎች 14 ጎሎችን ማስቆጠር ችሏል። 7 ለግብ የሆኑ ኳሶችን አመቻችቶ ያቀበለበት አጋጣሚ በእንግሊዝ ፕሪሚየር ሊግ በማንቸስተር ዩናይትድ መለያ ካሲሜሮ የሚታወስበት ነው። ካሲሜሮ በ2022-23 የውድድር ዘመን 7 ጎሎችን ለግሉ ማስቆጠር የቻለበት እንደሆነ ይታወቃል። ከኒውካስል ጋር በካራባኦ ዋንጫ የፍጻሜ ጨዋታም ጎል ማስቆጠር ችሎ እንደነበርም ይታወሳል። እጅግ በቡድን ውስጥ ያለው የመከላከልና ቡድን የመምራት ብቃቱ የተለየ ያደርገዋል ይህም ብራዚላዊ። በዚህም መነሻነት የማንቸስተር ዩናይትድ ደጋፊዎች ካሲሜሮን አትሂድብን እያሉ ጥያቄ አቅርቧል። እሱም ዛሬ ጎል ካስቆጠረ በኋላ ማሊያውን እየሳመ የዩናይትድ ፍቅሩ አሁንም እንዳለበትና ሁሌም እንደሚያስታውሰው መናገሩ ተሰምቷል። የብራዚላዊና የማንቸስተር ዩናይትዶች መጨረሻ እስከምን ድረስ በሚል በቅርቡ አንድ ሰፊ ትንታኔ በቅርላ ቲዩብ ኦፊሻል ላይ የምናቀርብላችሁ መሆኑን ከዚሁ ለማስረዳት እንወዳለን። የ34ኛው ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድን ባለድል አድርጎት ተጠናቋል። በቀጣዮቹ ሳምንት ማብቂያ ጀምሮ ፕሪሚየር ሊጉ በ35ኛ ሳምንት መርሃ ግብር የሚመለስ ይሆናል። ክብራትና ክብራን፣ ይህ ቅሪላ ቲዩብ ኦፊሻል ነው። መድፈኞቹ አርሰናሎች የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮንነት መንገድ ላይ አሁንም በመሪነት ይገኛሉ። ቀጣይ ጨዋታዎችን ማሸነፍ ከቻሉ ከ22 ዓመታት በኋላ ዳግም ወደ እንግሊዝ ፕሪሚየር ሊግ ባለድልነት የሚመለሱበትን እድል ያመቻቻሉ። ባለፉት ተከታታይ ዓመታት የእንግሊዝ ፕሪሚየር ሊግ የዋንጫ ተፎካካሪ ቢሆኑም በተለያዩ ምክንያቶች አርሰናሎች ይህንን ማሳካት ሳይችሉ ቀርተዋል። አሁን ግን ሁነኛው ጊዜ የመጣ ይመስላል። ኤዱ ካስፐር ከአርሰናል ስፖርቲንግ ዳይሬክተርነት ከተሰናበተ በኋላም ወደ ቡድኑ ስፖርቲንግ ዳይሬክተርነት ብቅ ያሉት አንድሪያ በርታ ለአርሰናል የረጅም ጊዜ እቅድ እንዲሁም ደግሞ አስቸኳይ የውጤት መንገድን እየፈለጉ ይገኛሉ ተብሏል። አንድሪያ በርታ ወደ አርሰናል ስፖርቲንግ ዳይሬክተርነት መንበር በ2025 አጋማሽ ከመጡ በኋላም
በርካታ ቅጥሮችን አድርጓል። አሁንም የአርሰናል ክፍት የሆኑ ቦታዎችን እያነፈነፉ ተጫዋቾች ፈልገው ለመቅጠር ንግግር እያደረጉ ነው ተብሏል። ትናንትና በተሰማ አንድ መረጃ ስፖርቲንግ ዳይሬክተሩ ወደ ቱርክ አቅንተው ነበረ። ኢስታንቡል ከደረሱ በኋላ በስቴዲየም ተገኝተው በቱርክ ሊግ ጋላታሳራይ ያደረገውን የደርቢ ጨዋታ ተመልክተዋል። ቡድኑ 3-0 ሲያሸንፍ ኦሴመን ጎል ሲያስቆጥርም አይተዋል። ከጨዋታው መጠናቀቅ በኋላ ደግሞ ከጋላታሳራይ የስፖርት ክለብ ኃላፊዎች ጋር ንግግር አድርጓል። ቪክቶር ኦሴመንን ወደ አርሰናል በሚዘዋወርበት መንገድ ላይ እስካሁን ዘገባው ሲጠናቀር ለቪክቶር ኦሴመን ድርድር ሰውየው ቱርክ መድረሳቸውና ከጋላታሳራይ ክለብ ኃላፊዎች ጋር መነጋገራቸው ይፋ ሆነ እንጂ ዝርዝር መረጃዎች አልመጡም። የአርሰናል ስፖርቲንግ ዳይሬክተር ለቅጥር የፈለጉት ቪክቶር ኦሴመን 20 ጎሎችን እንዲሁም ደግሞ 7 ለግብ የሆኑ ኳሶችን በ31 ጨዋታዎች በዚህ የውድድር ዘመን ለክለቡ ማቅረብ ችሏል። ተጫዋቹን መቅጠር የፈለገ ማንኛውም ክለብ ይላል ጋላታሳራይ 200 ሚሊዮን ፓውንድ ውል ማፍረሻና የ5 ዓመት ኮንትራቱን የሚፈርስበትን መንገድ ማመቻቸት አለበት። በዚህ የሚስማማ ሁሉ ተጫዋቹን መውሰድ ይችላል የሚል አቋም መያዙን ከቱርክ የወሬ ምንጮች ተናግረዋል። አንድሪያ በርታ ባደረጉት ንግግር ይህን ጉዳይ አንስተው ከምን ደርሰው ይሆን የሚለው ትልቁ መነጋገሪያ ጥያቄ ቢሆንም የተገኘ ይፋዊ መልስ ግን የለም። ሰውየው ቪክቶር ኦሴመንን ለመቅጠር ቱርክ ደርሰው ንግግር ማድረጋቸው ግን በመገናኛ ብዙሃን በይፋ ተነግሯል። የአንድሪያ ቤርታ ወደ አርሰናል መምጣት ምን ሊቀይረው የሚችል ነገር አለ የሚል ጥልቅ ጥያቄ አስነስተዋል። ኤዱ ጋስፐር ከ2019 እስከ 2024 በክለቡ ስፖርቲንግ ዳይሬክተር በነበረበት ጊዜ የሚከተለውና አንድሪያ ቤርታ በ2025 ቡድኑን ከተረከቡ በኋላም የሚዘውሩበት መንገድ ምን ሊሆን ይችላል የሚለው የብዙዎች ጥያቄ ሆኗል። ኤዱ ጋስፐር በአርሰናል ስፖርቲንግ ዳይሬክተርነት ሚና ላይ ጥሩ የሚባል እቅድ ነበረው። በወጣት ተጫዋቾች ያምናል። አቅም ያላቸው ልምድ ያላቸው ተጫዋቾችንም በመጠኑ መግዛት ይወዳል ተብሏል። ለአርቴታ የጨዋታ መንገድ ማለትም ቡድን በመገንባት ሂደቱም ስኬታማ ነው ማለት ይቻላል። ይደግፈዋል። የሚያስፈርማቸው ተጫዋቾችም በዛ መንገድ ያሉ ናቸው። አንዳንዶች ግን አሰልጣኝ ሚካኤል አርቴታ ቡድን መገንባት እንጂ ለዋንጫ ተፎካካሪ ቡድን መስራት ላይ ጥያቄ አለበት። ምክንያቱም ባለፉት የውድድር ዘመናት አርሰናል ለዋንጫ ተፋልሞ ዋንጫው ሰፈር ሲደርስ ይሽኮረመማል፣ ወደ ኋላ ይላል የሚል ትችት ያቀርቡበታል። ከትችቶቹ መካከልም ኤዱ ጋስፐርም የሱን ሀሳብ መከተሉና ውጤት ቀያሪ ተጫዋቾች አለማምጣቱ ነው ብለዋል። ኤዱ ጋስፐር በስልጣነ መንበሩ ላይ በነበረበት ጊዜም ኦዴጋርድ፣ ማርቲኔሊ፣ ሳሊባና ትሮሳርድን የመሳሰሉ ተጫዋቾች ወደ አርሰናል እንዲቀላቀሉና ትረስት ደ ፕሮሰስ የሚለውን የአርቴታ መንገድ ገብተው ውጤታማ እንዲሆኑ አድርጓል። ከሚታሰበውና ደጋፊው ከሚፈልገው ዋንጫ ግን አልተገናኙም። አንድሪያ በርታ ወደ አርሰናል 2025 ላይ ከመጡ በኋላ የተለየ ሀሳብ አላቸው ተብሏል። ውጤታማ አግሬሲቭ ተጫዋቾች፣ ትልቅ ልምድ ያላቸው ተጫዋቾችን እንዲሁም ደግሞ አሁኑኑ ዋንጫ ለማሸነፍ የሚረዳ እቅድ ያላቸው ሰው ናቸው ይባላል። ይህን ተከትሎም ዳጎስ ያለ ገንዘብ ለቅጥር መድበው ብዙ ተጫዋቾችን ማምጣታቸው እንደ ምሳሌነት ይቀርባል። አርሰናል 170 ሚሊዮን ፓውንድ ገደማ አውጥቶ ባለፈው ክረምት ቪክቶር ዮክሬሽ፣ ማዱዌኬ እና ኤዜን የመሳሰሉ ተጫዋቾችን ወደ ቡድኑ ቀላቅሏል። አሁንም አንድሪያ ቤርታም ወርልድ ክላስ የሆነ የ9 ቁጥር ሚና ያለው ተጫዋችን ለመቅጠር ገበያውን እያዩ ይገኛሉ። ቪክቶር ኦሴሜ አንደኛው ተጫዋች እንደሆነ ታውቋል። ከኤዱ የሚለዩበት ይሄ እንደሆነ ተነግሯል። እጅግ ድንቅ አጥቂ ተጫዋችን 2026-27 የውድድር ዘመን በአርሰናል ቤት ማየት እንደሚፈልጉም በግልጽ መናገራቸውም ተሰምተዋል። አንድሪያ ቤርታ ማርቲን ዙቤሜንዲን አስፈርመውታል አላስፈረሙትም ጥያቄ የሚነሳበት ጉዳይ ነው። ቢሆንም ግን ቀድሞ ንግግሩን ኤዱ ጋስፐር የጀመረው ቢሆንም እርሳቸው ፍጻሜው ላይ አድርሰውታል። ፕሮጀክቱ የኤዱ ነው ማለት ይቻላል ይላሉ ከአርሰናል የሚሰሙ ምንጮች። አንድሪያ ቤርታ ምናልባትም የቪክቶር ኦሴመንን ቅጥር ካሳኩ በኋላም ሌሎች ለቅጥር ያሰቧቸው በርካታ ተጫዋቾች እንዳሉም እየተነገረ ይገኛል። የመጀመሪያው ቪክቶር ኦሴመን ነው። ሆነኛ 9 ቁጥር ለአርሰናል በ31 ጨዋታ 20 ጎሎችና 7 አሲስት ያለው ናይጄሪያ ከጣሊያን ወደ ቱርክ ካቀና በኋላ አሁንም በጥሩ ብቃት ላይ ይገኛል። የአርሰናል የመስመር እንቅስቃሴን ከፍ ለማድረግም ባሪስ አልፐር ይልማዝ የተባለ ተጫዋችን እዛው ቱርክ በተጓዙበት ጊዜ ተመልክተውታል። ከሱ ወኪሎች ጋርም ንግግር እያደረጉ ይገኛሉ። ኦጉርካን ቻኪር
ሌላኛው የትራብዞንስፖር ግብ ጠባቂ ነው። ምናልባትም አርሰናሎች ይህን ግብ ጠባቂ ለራያ ምትክ አድርገው ለማምጣት ፍላጎት አላቸው። ኒኮ ዊሊያምስን ኤንድሪክን ከሪያል ማድሪድ እንዲሁም ደግሞ ኡሊያን አልባሬዝን ከአትሌቲኮ ማድሪድ፣ አንድሪያ በርታ በቅርቡ ምናልባትም በክረምቱ የተጫዋቾች ዝውውር ገበያ ወይም ደግሞ በቀጣዮቹ ጊዜያት ለመቅጠር ፍላጎት አላቸው ተብሏል። አርሰናል በሚቀጥለው የውድድር ዘመን ይህንን የውድድር ዘመን በዋንጫ የሚያጠናቅቅ ከሆነ በአውሮፓ መድረክም ገኖ ለመታየት ቅጥሮችን ያስባል። ከቅጥሮቹ አንደኛው የ9 ቁጥር ሚና ነው። አንድሪያ በርታ ቱርክ ተጉዟል። ምን አይነት የምስራች ይዘው ይመለሱ ይሆን? አርሰናልና አርሰናላውያን የሚጠብቁት ነው። ክብራትና ክብራን የቅሪላ ቲዩብ ኦፊሻልን ተከታተላችሁ ዘውትር የምናቀርብላችሁ መረጃዎቻችንን እየተከታተላችሁ ሀሳብ አስተያየቶቻችሁን ኮሜንት መስጫ ሳጥን ላይ ያስቀምጡልን። ዝግጅቶቻችን ቶሎ ቶሎ እንዲደርሷችሁ ቤተሰብነታችን ይዝለቅ እንላለን። የማናስቸግራችሁ ከሆነም ቲዩባችንን ሰብስክራይብ ብታደርጉልን በአክብሮት እንጠይቃለን። ሰላምና ፍቅር በያላችሁበት ሁሌም ሰላም ከእናንተ ጋር ይሆን። ጤና ይስጥልኝ።